ብርቱካን አሁንም ቢሆን ከበቀሏና ሰው ከመጉዳቷ ሰው ከመግደሏ ወደ ኋላ የማትለው ጨካኟና ረመኔዋ ሴት ብርቱካን እንግዲህ ባሏን በረከትን ፓራላይዝ አርጋ እንግዲህ ለስንት ጊዜ በዊልቸር እየሄደ ነበረ። አሁን ላይ ደግሞ ተሽሎት ደህና ሆኖ በእግሩ መሄድ ጀምሯል ማለት ነው። እንዲሁም ደግሞ ዙፋን ወደድሽም ጠላሽም ተቀበልሽም አልተቀበልሽም ይሄ ልጅ የበረከት ነው እያለች እንግዲህ ዙፋንን እያስፈራራቻት ትገኛለች ማለት ነው። ዙፋንም ደግሞ የማትበገረው ጠንካራዋ ሴት ዙፋን እንግዲህ ይሄማ የወንድሜ ልጅ አይደለም ይሄ የውሽማሽ ነው እያለች እንግዲህ ከብርቱካን ጋር ሰጣ ገባ ውስጥ ገብታለች ማለት ነው። እንዲሁም ብርቱካን የማትመለሰው አሁንም ቢሆን ሰውን ተመጉዳት ወደ ኋላ አትልም። እሷ አንዱ ሲያዝባት በአንዱ አንዱ ሲያዝባት በአንዱ መረቧን እየዘረጋች ወጥመዷን እያጠመደች ትሄዳለች ማለት ነው። ዙፋንን አሁንም ቢሆን በመድኃኒት ለመበረዝ እንግዲህ ከደንበኛዋ የሚገል አልፈልግም፣ ፓራላይዝ አድርጎ የሚያስቀምጣት ነው እንጂ ከመንገድ ላይ ገለል እንድትልልኝ የበረከትን ሀብት ለመውረስ ነው የምፈልገው እያለች እንግዲህ ከደንበኛዋ ጋር የመድኃኒት የፓራላይዝ መድኃኒት ተቀብላ እንግዲህ መድኃኒቱን ልትገላት ብርቱካን ፓራላይዝ ልታረጋት እየታገለች ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ቤተሰቦች እንደምን አላችሁልኝ? እንደምን ቆያችሁኝ? እኔ ያለው እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ውድ ቤተሰቦቼ ላይክ እና ሼር ሰብስክራይብ እያረጋችሁ ኮሜንት እያረጋችሁ ለምታበረታቱ ቤተሰቦቼ በጣም አመሰግናለሁኝ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ዛሬ ደግሞ ኮረዳ ድራማን ይዤላችሁ መጥቻለሁ። ኮረዳ ድራማ በጣም ደስ የሚል ድራማና ለብዙዎቻችሁ አስተማሪ የምንማርበት የምትማሩበት ድራማ ነው። ሰውን በገንዘብ ነው አሁን ላይ ሰው ለገንዘብ ተብሎ የማይገባበት ጉድጓድ የለም። መቼም አንዴ ምንም ነገር ይሁን የብር ሽታ ብቻ ይሁን የብር ሽታ ይምጣ እንጂ የገንዘብ ሽታ ይምጣ እንጂ ሰውን ለመጉዳት ወደ ኋላ የማንልበት ጊዜ ላይ ነው የመጣ ነው። ያው በድራማ መልክ እየተደረገ ቢነገርም ማለት ነው። እና እንግዲህ እንዳያችሁት ኮረዳ ድራማ ብርቱካን እንግዲህ እዛ ቤት ውስጥ እንደ ሚስት ሆና የበረከት ሚስት ሆና ከገባች በኋላ እሷ ከውሽማዋ አርግዛ በረከትን ያንተ ልጅ ነው እያለች እንግዲህ በረከትን ፓራላይዝ አርጋ ለስንት ጊዜ በዊልቼር እየሄደ ነበረ የነበረው ማለት ነው። አሁን ላይ ደግሞ ከህመሙ ዲኖ ደህና መንቀሳቀስ ጀምሯል ማለት ነው። እንግዲህ ይሄ ሁሉ ጥረት በዙፋን በእህቱ ማለት ነው በእህቱ ምክንያት ነው ይሄ ሁሉ ጥረት። እናቲቱ ምንም ነገር ልታምን አልፈለገችም ነበረ። ብርቱካን እንደዚህ እንዳደረገችው ማመን አልፈለገችም፣ መቀበል አልፈለገችም ነበረ። ይሄን ሁሉ ነገርም ያደረገችው ምኞቴ ናት፣ በምኞቴ ምክንያት ነው። እንግዲህ እውነታውም ወጥተው እናቲቱ መጨረሻ ላይ እውነቱን ማመን የፈለገችው ምኞቴ ስለነገረቻት ነው። ሁለት ሰው ነገረኝ ዙፋንም ትላለች፣ አሁንም ደግሞ ምኞቴ ነገረችኝ። ልጄን እንደዚህ ያደረግሽው አንቺ ነሽ ወይ ብላ እንግዲህ ብርቱካንን ከዛ ቤት ለማስወጣት እናቲቱ ስትሞክር በባለፈው ድራማ እንዳያችሁት ብርቱካን ደግሞ እባክሽ ቀን ስጭኝ፣ የጊዜ ገደብ ስጭኝ፣ ዙፋን ያንቺ ልጅ እንዳልሆነች ለዙፋን ነግርብሽና ዙፋንን ታጫታለሽ ብላ እንግዲህ በማስፈራራት ማሚም ለመታገስ ሞክራ ነበረ። ዙፋንም ደግሞ እኔ አላምንም እያለች ስትል ነበር። አሁን ላይ ደግሞ ዙፋን ክፍል ብርቱካን እንግዲህ ለስመኝ ደውላ ፎቶ እንዳለሽ እባክሽ ለምንድን ነው ጠፋሁብሽ አይደለ ስትላት፣ አዎ ጠፋሽብኝ፣ የወፍ ሽታ ሆነሽብኝ ቀረሽ እኮ ምን ሆነሽ ነው? ትንሽ ስራ ላይ ጨርሼ ልንጣ ብለሽ ቀረሽብኝ ስትላት፣ ወይዘሮ ስመኝ አዎ ጠፋሁብሽ አለች። ብርቱካንም እና ትንሽ ስራ ነበርና ለኔም አልተመቻቸልኝም ነበረ ስትላት፣ እሺ በቃ አሁን ምንድን ነው የምትይው ስትል ወይዘሮ ስመኝ ብርቱካን ደግሞ ፎቶ አለሽ ስትላት፣ አዎ አለኝ እሰጥሻለሁ፣ መቼ ምን ሰዓት መቼ ልምጣ መቼ ላግኝሽ ስትላት፣ ሰዓቱንና ጊዜውን እኔ እነግርሻለሁ አመቻችቼ ብላ እንግዲህ ጊዜውና ሰዓቱን አመቻችታ ለስመኝ ከነገረቻት ቦታ ተገናኙ። በኋላ የስመኝን ፎቶ አንጥታ ሮዚ ክፍል አስቀመጠችው ማለት ነው። እንግዲህ ሮዛም ደግሞ ፎቶዋን እዛ ውስጥ ዙፋን ይቅርታ ስሟ ያው ይመሳሰላል። ዙፋኔም እንግዲህ ክላሷ ውስጥ ያን ፎቶ ስታገኙ በጣም ደንግጣ በጣም አስባ በጣም ሀሳብ ውስጥ ሆና አስቢ ዙፋን አስታውሺ እያለች ስትል እንግዲህ እናቷ በሆነ ሰዓት ላይ ማሚ የሆነ ሰዓት ላይ የሆነ ችግር አጋጥሟት እንግዲህ ወይዘሮ እንትናም ስመኝ ከጎኗ ሆና ልጄ አንቺ ደህና ነሽ አንቺ አልተጎዳሽም ስትላት የበፊት ትውስታዋን አስታወሰቻት ማለት ነው። እቺ ስመኝ ብላ እንግዲህ ፎቶውን ይዛ ሄዳ ለእናቷ ልታሳይ ስትል እናቷም የለችም። ሳሎን ላይ ማሚ እያለች ስትሄድ ዙፋኔም
ምኞቴን አገኘቻት። ምኞቴ ማሚ ስትላት ማሚ የለችም ወጥታለች ስትላት ወደ የት ትመጣለች ትቆያለች ስትል አላቅም ግን ሄዳለች ስትላት ምን ሆነሽ ነው የተፈጠረ ነገር አለ ስትል ወይዘሮ ብርቱካን ጨካኟ ብርቱካን እንግዲህ ከተፋለች ማለት ነው። ከምኝታ ቤቱ ጥጥ ስትል ምንድን ነው የምትንጫጩት ደግሞ ዛሬ በጠዋቱ አለች ብርቱካን ማለት ነው። ከዛም ስድር እንትና ማና ዙፋንም ደግሞ ብርቱካን ባክሽ አታበሳጭኝ ዛሬ እኔ ተበሳጭቻለሁ፣ አንቺ ደግሞ አትጨመሪብኝ ብላ ብርቱካን መልስ ሰጠቻት ማለት ነው። ዙፋኔም ተበሳጭታ ወደ ክላሷ ገባች። ከዛም በኋላ ብርቱካን ቁማ ለብቻዋ እንደዚህ በፍጥነት ታገኘዋለሽ ብዬ አላሰብኩም ነበረ ብላ የአፍ ወለምታ ነው በነገራችን ላይ ያስባበት አይደለም ይሄንን ያለችው። ያው በደመ ነፍስ የሚሰራ ስራ እንደዚህ ነው፣ አንዳንዴ ያዋርዳልና በደመ ነፍሷ ነው ይሄን የተናገረችው። እንደዛ ስትናገር ደግሞ ምኞቴ በጣገቧ ቆማለች ማለት ነው። ምኞቴን ሂጂ ከዚህ ግዲ ምን አባሽ እዚህ ግዲ የሚያስቀምጥሻል ብላ ምኞቴን እየሰራው እኮ ነው ስትላት ተይውና ሂጂ እዚህ ምንድነው የሚያስቀምጥሽ ብላ እንግዲህ ወይዘሮ ብርቱካን ምኞቴን አባረረቻት ማለት ነው። ከዛም በኋላ ዙፋን ወንድሟ ጋር ስትሄድ ወንድሟ ጋር ሄዳ ወንድሟን ልታይ ስትል ዶክተሩ ምን ሆነሽ ነው? ዙፋኔና ዶክተሩ ግን በጣም ነው የሚዋደዱት በነገራችን ላይ በጣም ነው ዶክተሩም የሚያደንቃት ዙፋንን። ምን ሆነሽ ነው ዙፋኔ? ለምንድን ነው እንደዚህ የወንሽው ሲላት ፊትሽ ልክ አይደለም፣ ምንድን ነው ችግርሽ? ምን ሆነሽ ነው ሲላት አይ ዶክተር ምንም የሆነ ነገርማ አለ። ምን ሆነሽ ነው ዙፋኔ? ምንድነው የተፈጠረ ነገር አለ ሲላት ምንም ነገር የለም ዶክተር ደህና ነኝ፣ ያው ትንሽ ፀሐዩ በዛ ስላለ ነው ሲላት ስትለው ሂጂ በቃ ሂጂና ፊትሽን ታጥበሽ ነይ፣ እንደዛ ከሆነ ጥሩ ነው ሲላት ፊቷን ልትታጠብ ስትሄድ ኪሷ ያስቀመጠችው ፎቶ ወደቀ ማለት ነው። ከዛም ፊቷን ታጥባ እስከምትመጣ ድረስ ዶክተር ፎቶውን አንስቶ ይሄው ዙፋኔ ልጄ ተኪስሽ ነው ያንቺ መሰለኝ የወደቀው ብሎ ያን ፎቶ ገልብጦ ሳያይ በጀርባው ይሰጣታል ማለት ነው። አመሰግናለሁ ዶክተር በጣም ነው የማመሰግነው ብላ ዙፋኔ ማመስግና ዶክተር ወንድሜ ግን እንደዚህ ሆኖ በማየቱ በጣም ነው ደስ ያለኝ እና ስትለው ከዛ ዶክተርም ደግሞ ወንድምሽ በጣም ተሽሎታል፣ በጣም አሁን ላይ ያለበት ሁኔታ በጣም ደስ ይላል ሲላት አዎ በጣም ነው ደስ ያለኝ ዶክተር ግን አንድ ነገር ልንገርህ ወንድሜ በድሮ በደህናው ጊዜ አንዳንድ ነገሮች ሲከፋሽ እኔ ጋር እየመጣሽ እንወያይ፣ አማክሪኝ፣ አጫውችኝ ይለኝ ነበር እና አሁን ያ ትዝ አለኝ እና ለዛ ነው እመጣለሁ ብዬ አላሰብኩም ነበረ ስትለው ዶክተርም ደግሞ እንኳን መጣሽ በጣም ደስ ይላል፣ እንኳን መጣሽ ዙፋኔ እያለ ፈገግ እያለ ዶክተሩ በነገራችን ላይ ፈገግታው ይበቃል። እንኳን መድኃኒት ኑሮት እንኳን መድኃኒቱ ነው ሲያክም ቀርቶ አይደለም ፈገግታው ብቻ ደስ ይላል ዶክተሩ በነገራችን ላይ እና እሺ በቃ ጊዜና ሰዓት ልስጣችሁ ዙፋኔ አንቺና በረከት አውሩ ተጫወቱ ብሎ ዶክተሩም ትቷቸው ይሄዳል ማለት ነው። ትቷቸው ሲሄድ በረከትና ዙፋን እንግዲህ ወንድሜ እንደዚህ ሆነ ስላየሁህ በጣም ደስ ብሎኛል፣ ተሽሎ ስላየሁህም በጣም ደስ ብሎኛል ብላ ዙፋኔም ደግሞ ወንድሟ እቅፍ ውስጥ ገብታ እያለቃቀሰች ከዛም በኋላ የዶክተሩ ልጅ የበረከት ተንከባካቢ ሆና ዶክተር አንጥቶ አስቀምጧት ነበረ። ወይዘሮ ብርቱካን ትሄድና በረከትን እያበላች የዶክተሩ ልጅ በረከትን እያበላችው ስታገኝ በጣም ተናደደች፣ በጣም ተበሳይታ እንዴት ታበየዋለሽ አንቺ እንዴት ብላ ሂጂ ውሃ አምጪልኝ አሁን እኔ ሚስቱ እያለሁኝ እንዴት አንቺ ታበየዋለሽ ብላ እኔ እኮ አባቴ እንዲንከባከበው ነው የላከኝ እንዲንከባከበው ልኮይ ነው ስትላት እኔ ሚስቱ እያለሁኝ ማንም ሰው አይንከባከበውም ብላ ብርቱካንም በጣም ተበሳጨች እና ውሃ ያምጭልኝ ብላ ውሃ ልታመጣላት ስትሄድ እንግዲህ በረከትን አለ ነገሩ አድርጋ ብላ እያለች እንግዲህ ጥቅጥቅ እያደረገች በኔ እጅ የእንጀን ምግብ አይደለም መብላት ብፈልግ በኔ እጅ ብላ እያለ እንግዲህ እንደዛ እያደረገች አንድ የሳህኑን ሁሉ እያጎረሰችው ስትል መጣች። የዶክተር ልጅ መጣ። ምንድነው አንቺ እንደዚህ የሚያደርግሽ? ቆይ አንቺ ሴትዮ ጤነኛ አይደለሽም እንዴ? ለምንድን ነው ስትላት በቃ ምግብ ነው ያበላሁት እኮ ተነሽልኝ አሁን ብላ ተወንበሯ ላይ ታስነሳቻት። በኋላ እንግዲህ ወይዘሮ ብርቱካን አሁንም ቢሆን ራስ ወዳድ ናት። ራሷን በጣም ነው የምትወደው። እባክሽ ለምንድን ነው እንደዚህ የምታደርጊው? ቆይ አንቺ ታሞ እኮ ነው። እኔ እኮ ሌላ ነገር አስቤ አይደለም አባቴ ተንከባከቢው ብሎ ነው የላከኝ ስትላት ቢሆንም እኔ ሚስቱ ነኝ እባክሽ ተረጅኝ። ምንድን ነው የምረዳሽ? ምን ልረዳሽ ስትላት ተረጅኝ እባክሽ ተረጅኝ። እኔ ባሌ ስለሆነ ሰው ሲያጎርሰው
ሴት ሲያጎርሰው በጣም ነው የምቀናው። እባክሽ መቼም ሴት ነሽ ትረጅኛለሽ ብላ ብርቱካንም ስትላት አንቺ ራስ ወዳድ ነሽ፣ አንቺ በሽተኛ ነሽ፣ በቃ አንቺ በሽተኛ ነሽ፣ ታሞ እኮ ነው የማጎርሰው እኔ ብላ እንግዲህ የዶክተሩን ልጅ ከተቆጣቻት በኋላ አሁን በጣም ትዕግስቴን እየተፈታተንሽ ነው፣ ከዚህ ቤት ውጭልኝ ብላ እንግዲህ የዶክተሩ ላይ ተቆጥታ አስወጣቻት ማለት ነው። ከዛም ደግሞ ዙፋኔ ምግብ እየበላች ብርቱካን ትመጣና ነቢ በቃ ይሄን ምግብ ነቢ ላንቺ ሳይሆን ተውሽማሽ ላረገሽው ልጅ ይጠቅምሻል ስትላት እባክሽ ተይኝ ዙፋን ተይኝ፣ አትፈታተኒኝ፣ ትዕግስቴን ተይኝ እባክሽ፣ እኔ በዚች ምድር ላይ እንዳንቺ የተፈታተነ ሰው የለም እያለች እንግዲህ ብርቱካንም በጣም ተበሳይታ ምናምን እንደዛ ምግቡን ሩሩሩር እያደረገች ተናዳ ሳትበላ ሄደች ማለት ነው። ዙፋኔም ደግሞ ዛሬ በጣም ደስ ብሎኛል፣ ዛሬ በጣም ደስተኛ ሆኛለሁ ብላ እንግዲህ ምግቧን በላልታ ጨርሳ ወይዘሮ ብርቱካንም ደግሞ ወደ አቀደችው እቅድ አንድ እቅር ደግሞ ዘርግታለች። አንድ ወጥመድ እንግዲህ በአንዱ ሲሏት በአንዱ በረከትን ሲያዲኑባት ደግሞ እንግዲህ ዙፋንን ለመጥመር ደግሞ አሁን ተፍ ተፍ እያለች ትገኛለች ማለት ነው። ዙፋንን አሁንም ቢሆን ፓራላይዝ የሚያደርግ መድኃኒት ስጠኝ፣ የሚገል ግን አልፈልግም እያለች እንግዲህ ደንበኛዋን ስታዘው ነበረ። ደንበኛዋም ደግሞ በትዕዛዙ መሰረት አንጥቶላታል። ፓራላይዝ የሚያደርግ ነው እንጂ የሚገል አልፈልግም እንዳለችው ፓራላይዝ የሚያደርግ መድኃኒት አንጥቶላታል ማለት ነው። ከዛም ባለፈ ዙፋኔና ምኞቴ ግን አንቺ ማንም ሰው እንድናገርሽ አልፈልግም። እዚህ ቤት ወንድሜ ነው እንጂ ያመጣሽ፣ ማንም ዝም ብሎ ተነስቶ ሂጂ ውጪ ሂጂ ግቢ የሚልሽ ሰው አይደለሽም። አንቺ እዚህ ቤት ነሽ፣ ወንድሜ እስከሚመጣ ድረስ እዚህ ቤት ነሽ፣ በረከት እስከሚመጣ ድረስ አንቺ እዚህ ቤት ነሽ፣ በረከት ነው የቀጠረሽ ስትላት እሺ ዙፋንዬ አመሰግናለሁ ብላ እጣን ተጭሶ ይቅርታ ቤት ውስጥ ማለት ነው። እያፈነኝ ነው ማውራት ራሱ አልቻልኩም። ይቅርታ ቤተሰብ እና ከዚያም ምኞቴም ደግሞ እሺ ዙፋንዬ በጣም አመሰግናለሁ ብላ አለቃቅሳ ምንድን ነው ግን የሚያስጨንቅሽ ነገር አለ ስትላት ምንም የለም ዙፋንዬ ምንም ብላ እንግዲህ ምኞቴም ደግሞ የአባቷን ትውስታ አስታውሳ አባቴ ናፈቀኝ የኔ አባቴ የኔ አዛኝ እያለች እንግዲህ አባቷ ፎቶ ላይ ተደፍታ እያለቀሰች እኔ የአባቴን ገዳይ ሳልበቀል አልቀርም እያለች እንግዲህ አባቷ ፎቶ ላይ ሆና ተደፍታ ስታለቃቀስ ከዛም በኋላ ዙፋኔ ምኞቴ ሶፋ ላይ ቁጭ ብለው እንግዲህ አስባችሁታል። ፍቅር እንደዚህ ነው። ፍቅር ከሆነ አይቀር እንደዚህ ነው እንጂ ተንኮል እኮ የትም አያደርስም። ተንኮል የት ያደርሳል? ቤተሰብ አረ ተንኮል የትም አያደርስም። ተው ክፋት ለሰው ልጅ እኮ ምንም አይጠቅምም እኮ። ዙፋኔና ምኞቴም እንግዲህ አንድ ሶፋ ላይ ቁጭ ብለው እየተወያዩ ምኞቴ ግን ምን ሆነሽ ነው? የከፋሽ ትመስያለሽ። እንዲሁም ደግሞ በጣም አስተዋይና ታጋሽ ሰው ነሽ። ከምን የመነጨ ነው ይሄ ነገር ብላ ዙፋኔ ትጠይቃታለች ማለት ነው ምኞቴም ደግሞ ዙፋኔ ይሄ ነገር ዝም ብሎ የመጣ እንዳይመስልሽ። እንዴት ማለት ስትላት እኔ በጣም ብዙ ተፈትኛለሁ፣ በጣም ብዙ ነገር ሁኛለሁ። ምን ሆነሽ ነው? ምንድን ነው ስትላት እንደዚህ ሁኜ በእንጀራ እናቴና በእንጀራ እህቴ በጣም ተገፍቼ በጣም ተበድዬ ነው የወጣሁት ስትላት ለምን እንደዛ ምን ነው ስትላት በቃ እንደዚህ ሁኜ ወጣው ራሴን ለማዳን ነው የወጣሁትና ከዛ የመነጨ ነው የሁሉ ትዕግስት የሁሉ ማስተዋል ከዛ የመነጨ ነው ስትላት አንቺ በጣም ጠንካራ ሰው ነሽ ምኞቴ፣ በጣም ጎበዝ ነሽ፣ በጣም ጠንካራ ሴት ነሽ ስትላት ዙፋንዬ አንቺም በጣም ጠንካራ እና ጎበዝ ሴት ነሽ ስትላት አዎ ምኞትዬ እኔም አንቺም በጣም ጎበዝ ነሽ፣ አንቺም በጣም ጎበዝ ነሽ ብላ ሮዚም ስታደናንቃት አዎ ሮዝዬ እኔ አባቴ ንብረቱን ሁሉ ሰጥቶኝ ቤቱን ሰጥቶኝ ነው የሞተውና ያን ሁሉ ፍቅሬን ሀብቴን ሁሉ ነገሬን ትቼላቸው ነው የወጣሁት ስትላት ወይ ምኞቴ አባትሽ ሙቷል እንዴ ስትላት አዎ አባቴ ሙቶብኛል፣ ሰው ገሎብኛል ስትላት ወይ ለምን ምን ነው ሰው ነው የገደለው? አዎ ሰው ነው የገደለው። የአባቴን ጉዳይ ፖሊስ እየመረመረው ይገኛል ስትላት ውይ ምኞትዬ አንቺ ጠንካራ ሴት ነሽ፣ አንቺ በጣም ጠንካራ ሴት ነሽ፣ እኔም ሁሌ ከጎንሽ ነኝ፣ እኔም ሁሌ በምትፈልጊው ሁሉ ከጎንሽ ነኝ ስትላት ውይ ዙፋንዬ በጣም አመሰግናለሁ፣ አንቺ መልካም ሴት ነሽ ዙፋንዬ ብላ ዙፋንንም ደግሞ ስታበረታታት ዙፋንዬም ደግሞ አው አንቺ በጣም መልካም ሴት ነሽ፣ በጣም መልካም ሴት ነሽ አንቺ
ዙፋንዬ ብለው እንግዲህ በሳቸው ተመካክረው ተሞጋግሰው እንግዲህ በዚህ ያበቃል ማለት ነው። ውድ ቤተሰቦቼ እንግዲህ ብርቱካን ዙፋንን ለመመረዝ ተፍ ተፍ እያለ መድኃኒቱን አስተካክላ ምናምን እንግዲህ ክላሷ ከገባች በኋላ እንግዲህ ዙፋኔም እየተገለባበጠች ተንቅልፏ እንግዲህ አልወጣላት ብላ ሳሎን ቁጭ ብላ እች ተንከሲስ አትተኛም እንዴ? እች ተንከሲስ አቤት ይሄ ተንኮል ግን እናንተ እንዴት ነው ይሄ? እች ተንከሲስ አትተኛም እንዴ? እች ተንከሲስ አትተኛም እንዴ? ዛሬ አትተኛም እንዴ? እያለ ብርቱካን ብቅ ውጥት ግብት እያለች ራሷ ክፍል ሆና ሳሎን ላይ ዙፋን ተቀምጣባት ማለት ነው። እንግዲህ እሷን ለመመረዝ ሳልተኛላት ብላ ማለት ነው። እንግዲህ ከዛም በኋላ ዙፋን ሂዳ ተተኛች። በኋላ እሰይ ዛሬ ተሳካልኝ፣ ዛሬ አድርገዋለሁ፣ ዛሬማ ከብርቱካን ጋር መሳፈጥ አይቻልም ብዬ ቀድሜ ነግሬሻለሁ፣ የማይቻል ነገር ዛሬ ልክሽን አደርግልሻለሁ ብላ እንግዲህ ወይዘሮ ብርቱካንም ከዛተች በኋላ ዙፋኔም ገብታ ክላሷ ስትተኛላት እንግዲህ ብርቱካን ተከታትላ ገብታ እንትን ልትመርዛት ነበር። እንግዲህ ፈጣሪ ያውጣት። እንግዲህ ያው የውሸት ቢሆንም ግን አንዳንዴ የውሸት ያው ውሸት ይሁን እንጂ አስተማሪ ድራማ ነው። በጣም ደስ የሚል ድራማ ነው። ብርቱካን ግን በጣም ክፉ ሴት ናት። የምሬን ነው የምላችሁ። በጣም ክፉ ከሚባለው በላይ ክፉ ሴት ናት። እና ውድ ቤተሰቦቼ የዛሬው ድራማ እዚህ ላይ አብቅቷል። እንግዲህ ቀጣይ ደግሞ በክፍል 13 ይቀጥላል ማለት ነው። እንግዲህ ይዤላችሁ እስከምመጣ ድረስ ክፍል 13ን ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። ከጎን የሆኑ ይቅርታ ለድምጼ ደግሞ ያው እንግዲህ ምን ታደርጉታላችሁ? ድምጼ ወንድ ነገር ነው እንግዲህ ቻሉት። የማይቻል ነገር የለም እኛ ጋር መቻል ነው። በዛው ላይ ደግሞ ጣን ምናምን ተጭሷል። ለዛ ነው ፍን እያደረገኝ እና የኔው ቤተሰቦች ላይክ እና ሼር እያደረጋችሁ አበረታቱኝ። ስለነበረን ቆይታ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እወዳችኋለሁ፣ አከብራችኋለሁ። ሰላምን፣ ፍቅርን፣ አንድነትን ይስጠን። እግዚአብሔር ከመጨካከን እሱ ይጠብቀን። መጨካከን በጣም በዝቷል ሀገራችን ላይ። ያው ድራማ ይሁን እንጂ መጨካከን፣ ሰውን ከሰው ጋር መባላት፣ መገዳደል፣ እንደዚህ በሽተኛ እያደረጉ ማስቀመጥ፣ የሰውን ነፍስ እንደ ቀላል መንጠቅ ሀገራችን ላይ በዝቷልና እግዚአብሔር ከእንደዚህ አይነት ነገር ይሰውረን። የኔ ውዶች እወዳችኋለሁ፣ አከብራችኋለሁኝ። ላይክ እና ሰብስክራይብ እያደረጋችሁ ቪዲዮ ከተመቻችሁ ኮሜንት አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። ሼር አድርጉልኝ። ባይ ባይ።